ለሚመጣው ጉዞ ዝግጁ ነህ? እኔን አንሳና ጉዞውን ጀምር። እኔ ቦርሳ ብቻ አይደለሁም። እኔ ታሪክ አለኝ። እኔ ታላቅ ጉዞ አለኝ። ለተሸከመኝ ሰው ሁሉ ኃይል ሆናለሁ። በመጀመሪያ ቀን ስፈጠር ብዙ ቦርሳዎች እንደ ፋሽን ተዘጋጁ። እኔ ግን ለአስቸጋሪ ሁኔታ ተፈጠርኩ። ለተራራ፣ ለዱር፣ ለጉዞና ለትግል። ከባድ ነኝ ግን ተስማሚ። እኔን ሲይዙኝ ሰዎች በመጀመሪያ አይረዱኝም። ነገር ግን ከእኔ ጋር አንድ ጊዜ ጉዞ ካደረጉ መመለስ አይፈልጉም። አንድ ቀን አንድ ተጓዥ መጣ። አይኖቹ በህልም የተሞሉ፣ ልቡ ለጉዞ የተነሳ። ይህ ቦርሳ ይሆነኛል አለ እኔን። እናም ከዛ ቀን ጀምሮ ህይወቱ ተለወጠ። አብሬው ተራራ አልፌያለሁ፣ አፈር ተቀብያለሁ፣ ዝናብ ተመትቻለሁ፣ በፀሐይም ተቃጥያለሁ። ነገር ግን እጅ አልሰጠውም። ብዙዎች ሆደ ሰፊ ነህ ይሉኛል። ልብስ፣ ላፕቶፕ፣ መጠጥ፣ ዶክመንት፣ ስሊፒንግ ባግ፣ እነዚህንም ከተህ ቦታ ይኖርሃል። ክፍሎቼ ብዙ ናቸው። ሁሉም ነገር የራሱ ቦታ አለው። ገመዶቼ አይፈቱም ማለትም አይበጠሱም። የእኔ ዚፖች አይሰበሩም። ተሸክመኝ አይደክምህም። ጀርባዬ የክብደት መመለሻ አለኝ። ወገብህንም አልሰብርህም የወገብ ቀበቶ ስላለኝ። ብዙ ቦርሳዎች በመንገዴ ላይ ያሉ፣ ቀላልም ቆንጆም ሊሆኑ ይችላሉ። ነገር ግን ጊዜ ሲመጣ እነሱ ይቆማሉ። እኔ ግን እቀጥላለሁ። እኔ ወዳጀ ብዙ ነኝ። ተጓዦች ጓደኞቼ ናቸው። አድቬንቸር ወዳጆች ቤተሰቦቼ ናቸው። ሰራተኞች ደግሞ እህት ወንድሞቼ ናቸው። እኔን የያዘ ሁሉ ሁሌም ዝግጁ ነው። እኔ ቦርሳ ብቻ አይደለሁም፣ ጓደኛህ ነኝ፣ አጋርህም ነኝ፣ ኃይልህም ነኝ። አንተስ ለሚመጣው ጉዞ ዝግጁ ነህ? እኔን አንሳና ጉዞውን ጀምር። ባጎልድ የጉዞ አጋር